እስቲ ጸልዩ። ይሄ ምን ቫይረስ ነው የሚባለው? ኮሮና ቫይረስ ነው። ኮሮና ቫይረስ እግዚአብሔር ይውጋው። ጸልዩ። ወደ ምድራችን ወደ ኢትዮጵያ ወደ ድንበሯ እንዳይገባ ይሄን ደሃ ህዝብ በዚህ ድህነት ሌላ ድህነት እንዳይጨምርብን ለምድራችን የተመደበ ምድብተኛ መንፈስ በእውነት አያለሁኝ። ቫይረሱን ወደ ኢትዮጵያ ሊልኩ የተዘጋጁ እንዳሉ አያለሁ። በጣም የሚገርማችሁ ቫይረስ ሊልኩብን ነው የተዘጋጁት። በጣም ይገርማቸዋል። ኢትዮጵያ ላይ ታርጌት ያረገ መንፈስ አለ። እያየሁኝ ነው። ተቃውሙና ጸልዩት በጌታ በኢየሱስ ደም። ኢትዮጵያን ታርጌት ልታደርግ የወጣ ቫይረስ ልትለቅ የወጣ አንተ የጨለማ ገዢ መንፈስ ካርኖ ቫይረስ ተብሎ ስም ወጥቶለት ይህንን በሽታ ኢትዮጵያ ውስጥ ልትለቅ የወጣ የተልኮ መናፍስቶች በጌታ በኢየሱስ ደም ጸልዩ 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 ጸልዩ። የተቀመጣችሁ ጤነኞች ከሆናችሁ ቁሙ ቁሙ ቁሙ። መቆም የምትችሉ የኔ ወንድም ተቃውሙ። የኔ እህት ተቃዋሚ መቆም የምትችሉ ሁላችሁም ቁሙ በጌታ በኢየሱስ ደም። ምድሪቷ ላይ የተመደበ ምድብተኛ መንፈስ የጨለማው ገዢ መንፈስ ለኢትዮጵያ የተመደበ ለምድሪቷ የተመደበ ቫይረስን ሊለቅ ነው። መንፈሱ ተማክሯል። ወደ ኢትዮጵያ ቫይረስን እለቃለሁ ይላል መንፈሱ። ኢትዮጵያን ሊያስጨንቅ የወጣ በጌታ በኢየሱስ ተቃውሙ። እኔ ጀግና ህዝቦች ነው ያሉኝ። እግዚአብሔር ይባርካችሁ። ተቃውሙና ጸልዩ። ከምድራችሁ ከኢትዮጵያ ላይ አትችልም በሉት። ኢትዮጵያን ልታስጨንቅ፣ ምድሪቷን ልታስጨንቅ፣ ሀገሬን ልታስጨንቅ፣ ደም ልታፈስ የወጣ መንፈስ ለኢትዮጵያ የተመደበ ቫይረስ ነው ማየው። አረ ተቃውሙ። ቫይረስ ነው ማየው። ያው ሊለቅ የወጣ መንፈስ ነው ማየው። ኢትዮጵያ ላይ ሊለቅ ተቃውሙ ወገኖቼ ተቃውሙ። ይሄ በሽታ ማንንም አይፈራም። ተቃውሙልኝ። አትችልም። ኢትዮጵያ ላይ ሀገሬ ላይ አትችልም። ህዝቤ ላይ አትችልም። በኢየሱስም አትችልም። ለኢትዮጵያ የተመደብ፣ ለህዝቧ የተመደብ፣ ለሀገሬ የተመደብ፣ ለድንበሯ የተመደብ፣ ለወንዙ የተመደብ በኢየሱስ ደም ተቃውሙ። አትችልም በሉት በናዝሬቱ በኢየሱስ ደም። ተቃውሙ። ወንድሜ በጦር በመሳሪያ ማንም ሰው አያመልጥም። በጸሎት ነው ማምለጥ የምንችለው። በናዝሬቱ በኢየሱስ ደም ለኢትዮጵያ የተመደባችሁ፣ ለሀገሬ የተመደባችሁ ምድብተኛ መናፍስቶች፣ ለዚህ ቀን የተመደባችሁ የጨለማው ገዢ መንፈስ ለኢትዮጵያ የተመደብ ተቃውሙት። ቫይረስ ልትለቅ ኢትዮጵያ ላይ ልትለቅ ምድሬ ላይ ልትለቅ የወጣ መንፈስ እጆቻችሁን ከፍ አድርጉልኝ። ከፍ እጆቻችሁ የጦር መሳሪያ አድርጉልኝ። የኢየሱስን ደም እርጩ። ድንበራችሁ ላይ ምስራቁ ላይ ድንበር፣ ምዕራቡ፣ ሰሜኑ፣ ደቡቡ ላይ ደም እርጩ። የኢየሱስን ደም እርጩ። ኢትዮጵያ ላይ ደም ረጫለሁ። ኮሮና ቫይረስ የሚባል ኢትዮጵያ ውስጥ እንዳይገባ ይሄን ሊልክ የወጣ መንፈስ በኢየሱስ ደም አትችልም በሉት። ተቃውማችሁ ጸልዩ። እግዚአብሔር ምስክሬ፣ ጸልዩ። እግዚአብሔር ይመተዋል። በኢትዮጵያ ላይ አትችልም። በምድሬ ላይ አትችልም። ቫይረስ ልትልክ የወጣ ቫይረስን ልታመጣ የወጣ አትችልም። በክርስቶስ ደም ከአይሮፕላን ጋር ሆነ ልትገባ አትችልም። አየሩ ላይ ልትገባ አትችልም። ምድሬ ላይ ልትገባ አትችልም። በኢየሱስም አትችልም። እግዚአብሔር ለምድሬ ወክሎኛል። ለኢትዮጵያ ተወካይ ነኝ። የኢትዮጵያው ተወካይ ነኝ። በኢየሱስ ደም ደም ልታፈስ ኢትዮጵያ ባዶ ልታደርግ የድህነት መንፈስ የድህነትን መንፈስ ተቃውሙት። የድህነት መንፈስ ብልጽግናው ምድሪቷ ላይ እንዳትበለጽግ ባዶ የሚያደርግ በበሽታ ባዶ፣ በተለያየ ነገር ባዶ የሚያደርግ መንፈስ በጌታ በኢየሱስ ደም ለኢትዮጵያ የተመደባችሁ አስማት፣ ድግም፣ ጥንቆላ ተቃውሙ። አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሱ ትእዛዝና አዋጅ ሊፈጸምበት በነበረበት ቀን የአይሁድ
ይሰለጥኑባቸው በነበረበት ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ነገሩ ተገለበጠ። አዋጁ ተገለበጠ። ትእዛዙ ተሻረ። የሞት አዋጅ ተሻረ። የድግምት አዋጅ ተሻረ። የጨለማ አዋጅ ተሻረ። የጦርነት አዋጅ ተሻረ። በኢየሱስም ተሻረ። መርገም ተሻረ። የድህነት መንፈስ ተሻረ። የኮሮና ቫይረስ ተሻረ። በኢየሱስም ተሻረ። ለምድሪቷ የወጣው ትእዛዝ ተሻረ። የጨለማው ገዢ ተሻረ። በኢየሱስም ተሻረ። ጌታ እንደዚህ አለኝ፣ የሞት አዋጅ ተሻረ። የድግምት አዋጅ ተሻረ። የንጉሡ ትእዛዝ ተሻረ። ተሻረ። አዋጁ ተገለበጠ። ባካችሁ ተገለበጠ።